ይህን ቪዲዮ እንዳታሳልፉት በተቻለ መጠን ሼር ኮፒ ሊንክ አድርጉት። አካውንታችንን ያው የተመታ ስለሆነ እየሰራንበትም ስላልሆነ እየመጣንበትም ስላልሆነ ያው የጠፋነው እንግዲህ ዩቲዩባችንን በደንብ እያደራጀን ቀረጻችንን እየቀረጽን ስለሆነ ነው። አብይ ጾም ላይ ላውንች እናደርጋለን ዩቲዩባችንን ስንጀምር 3 መርሃ ግብሮችን ነው ይዘን የምንጀምረው። ምንም እንኳን ሰፊ ፕሮጀክት ቢኖረንም አሁን ስንጀምር ግን ይዘን የምንመጣው 3 መርሃ ግብር ነው። የመጀመሪያው መሰረታዊ የሆነ የሃይማኖት ትምህርት ነው። በጣም ቀለል ያለ ባለ መንገድና ከዜሮ የሚጀምር ሰው ሁሉ ሊረዳው የሚችል መሰረታዊ የሃይማኖት ትምህርት ነው። ሁለተኛው ግን ዲቴል የሆነ ነገረ ክርስቶስ የሚዳሰስበት መርሃ ግብር ነው። በዚህ መርሃ ግብርም ቀለል ባለ መልኩ ሰዎች ሊረዱት በሚችል መልኩ ጥልቅ የሆነውን ነገረ ክርስቶስ የሚቀርብበት ነው። ሶስተኛው መርሃ ግብራችን ፖድካስት ነው። በዚህ ፖድካስት አንድ ርዕስ ይነሳና በዛ ርዕስ የተነሱ ፓትሪስቲክ ዲስኮርሶችን ከዛ ርዕስ ጋር የሚሄዱ ፕራክቲካል ቲዮሎጂ እና ዶግማቲክ ቲዮሎጂ እንዲሁም ያንን ርዕስ የሚያነሱ መጽሐፍትን ቡክ ሪቪው መስራት ይሆናል ማለት ነው። እንግዲህ እዚህ ብዙ ሰዎች አላችሁ። እንደው ቢያንስ ዩቲዩቡን ለእኛም ሞራል 1000 እንኳን አደረሰነው እንድንጀምር ሁላችሁም ሰብስክራይብ እንድታደርጉ በእግዚአብሔር ስም እንማጸናለን። ይህንንም ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ እንድትተባበሩ በእግዚአብሔር ስም እንጠይቃለን። ሰላም ነው።